የአፍሪካው ቀንድ ውጥረት ከነበረው ተባብሶ ቀጥሏል። በባህር በር ምክንያት ሙግት የገጠሙት ኢትዮጵያና ኤርትራ ከበድ ያለ የቃላት ጦርነት ውስጥ ይገኛሉ። ይህም የዘፈን ዳርዳሩ ለእስክስታ ነው እንደሚባለው ሁለቱ ሀገራት ቃታ ሊሳሳቡ የቀራቸው ትንሽ ትዕግስት ብቻ እንደሆነ እየወጡ ያሉ መረጃዎች ያመላክታሉ። በተለይም ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ግልጽ አቋሟን አንጸባርቃለች። ሚኒስትሩ በንግግራቸው ቅድሚያ የምንሰጠው ለአሰብ ነው፣ ኢትዮጵያ ከኤርትራ መገንጠል በኋላም ሆነ በፊት በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራሉ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ሲሉ አጽንኦት ሰጥተዋል። አክለውም አሁን ያለው የሁለቱ ሀገራት ውጥረት ምክንያት የባህር በር መሻት ብቻም ሳይሆን የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ጣልቃ ገብነት መብዛትና የሀገሪቱን ሰላም እንዲታወክና ሀገሪቱ እንዳትረጋጋ ታጣቂዎችን በመደገፍ በሰፊው እየሰራ በመሆኑም ጭምር ነው ሲሉ አንስተዋል። ከውጭ ጉዳይ ሚኒስትሩ ንግግር በኋላ ነገሮች ተካረው ቀጥለዋል። በተለይም የፌዴራሉ መንግስት ኢትዮጵያ በታሪካዊ ጠላቶቿ በተሰራ ሴራ በግፍ ከቀይ ባህር ተገላ መቆየቷን በመጥቀስ ይህ የታሪክ ስህተት የሚታረምበት ጊዜ አሁን ነው እያሉ ነው። ኢትዮጵያ የወደብና የመተንፈሻ የባህር በር ለማጣቷ ትልቁ ሚና የተጫወተችው ግብጽ እንደሆነችም ሆርን ሪቪው ይዞት የወጣው ሰፊ ትንታኔ አለ። ይህን ትንታኔ ከወቅታዊ ጉዳዮች ጋር ሰብዘን እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ነገሮችን አክርሮ የያዘ ይመስላል። እንደ ድሮ ኢትዮጵያ ክብሯ እየተነካና ሉዓላዊነቷ ሲጣስ ዝም ማለትን አልመረጠም። ከቀናት በፊት ደግሞ በውጭ ጉዳይ ሚኒስትሩ በኩል በአሰብ ላይ ያለውን አቋምና ጭብጥ ሀሳብን ያብራራ ሲሆን የፌዴራሉ መንግስት ቀዳሚ ትኩረት የባህር በር መሆኑን ምክንያት በአጽንኦት አስረድቷል። ቅድሚያ የምንሰጠው ለአሰብ ነው፣ ኢትዮጵያ ከኤርትራ መገንጠል በፊትና በኋላ አሰብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራሉ መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ ነው ያሉት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ናቸው። ሚኒስትሩ ይህን ያሉት በመንግስት የሚደገፈው ሆርን ሪቪው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። የውጭ ጉዳይ ሚኒስትሩ አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ ከአፍሪካ ቀንድ ሰሞንኛ ጉዳዮች ጋር በተያያዘ የመንግስት ምልከታና ፖሊሲ አቅርበዋል። በመድረኩ የትኩረት ማዕከል የነበረው ሀሳብ የኢትዮጵያና ኤርትራ ሰሞንኛ አለመግባባቶች ላይ ነው። በዚህም የውጭ ጉዳይ ሚኒስትሩ በኢትዮጵያና ኤርትራ መካከል ለዘመናት የዘለቀውን ግጭት መነሻ ከድንበር ውዝግብ ወይንም ከባህር መሻት ያለፈ እንደሆነ ያብራሩት ሚኒስትሩ ለግጭቶች ዋነኛ ምክንያት አድርገው ካነሷቸው ጉዳዮች አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ገብነት እንደሚፈጽም ነው። የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸው በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ አመራር በኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛ ወገኖች ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ቀይ ባህርን ያስበላችን ግብጽ ከሰሞኑ ሆርን ሪቪው ይዞት የወጣው ትንታኔ በብዙ አነጋግሯል። ትንታኔው ለኤርትራ የተሰጠው የአገርነት እውቅና ህገወጥ እንደሆነና የግብጽ ሴራ እንዳለበት ይገልጻል። እንደ አውሮፓውያን አቆጣጠር በ1993 የተካሄደው የኤርትራ ነጻነት ሪፈረንደም ህጋዊ የራስን ዕድል በራስ የመወሰን ሂደት ሳይሆን ግብጽ ኢትዮጵያን ለማዳከምና ወደብ አልባ ለማድረግ ለረጅም ጊዜ ስትከተለው የነበረው ስትራቴጂዋ ውጤት እንደነበር ትንታኔው አመላክቷል። ትንታኔው በወቅቱ የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ የነበሩት ግብጻዊው ቡጥሮስ ጋሊ የሀገራቸውን ስትራቴጂካዊ ግብ ለማሳካት ሂደቱን በማመቻቸት ቁልፍ ሚና እንደተጫወቱ ይከራከራል። ትንታኔው እንደሚለው የቡጥሮስ ጋሊ ሙሉ የዲፕሎማቲክ ህይወት ከግብጽ የውጭ ጉዳይ ፖሊሲ ጋር የተቆራኘ ነበር። ዋና ዓላማቸውም የግብጽን የአባይ ወንዝ የበላይነት ማስጠበቅ፣ የቀይ ባህር ተጽዕኖ ማስፋትና ኢትዮጵያን ማዳከም እንደነበር ይገልጻል። ጋሊ የተመድ ዋና ጸሐፊ ሆነው የተሾሙት የግብጽ ተተኪ ኃይሎች እንደሆኑ የተገለጹት ህወሓትና ሻዕቢያ አዲስ አበባ ላይ ስልጣን በያዙ በአመቱ መሆኑ የካይሮን አጀንዳ በዓለም አቀፍ ደረጃ ለማስፈጸም እንዳስቻላቸው ትንታኔው ያብራራል። በተጨማሪም ትንታኔው ግብጽ ከ1950ዎቹ ጀምሮ የኤርትራን ተገንጣይ ቡድኖች ጃባሃና ሻዕቢያ በካይሮ ውስጥ በማደራጀት የገንዘብና ሚዲያ ድጋፍ ስትሰጥ መቆየቷ ይጠቀሳል። ህወሓትም የተመሰረተው በግብጽ ድጋፍ እንደሆነ የሚከራከረው ጽሑፉ የኤርትራን ነጻነት ያለምንም ቅድመ ሁኔታ መቀበል ለህወሓት ምስረታ ከግብጽ የስለላ ተቋም የተቀመጠ ቅድመ ሁኔታ እንደነበር ይገልጻል። በጥር 1993 ቡጥሮስ ጋሊ አዲስ አበባን በጎበኙበት ወቅት ኢትዮጵያውያን ተማሪዎች ሪፈረንደሙን በመቃወም ሰልፍ መውጣታቸውን ትንታኔው ያስታውሳል። ሰልፉ በኃይል የተበተነ ሲሆን ጋሊ ለተፈጠረው ደም መፋሰስ ትኩረት ሳይሰጡ በማግስቱ ወደ አስመራ በማምራት ከሻዕቢያ ባለስልጣናት ጋር መገናኘታቸው ለነጻነቱ ሂደት የነበራቸውን ድጋፍ ያሳየ ድርጊት ነበር ተብሏል። ትንታኔው በትጥቅ ትግል ስልጣን የያዘ የሽግግር መንግስት በዓለም አቀፍ ታዛቢዎች ፊት ሪፈረንደም እንዲያካሄድ መፈቀዱ በተመድ ታሪክ ውስጥ ታይቶ የማይታወቅ ልዩ ክስተት እንደነበር ይገልጻል። በወቅቱ የአፍሪካ አንድነት ድርጅት ሊቀመንበርነት ከሰኔ 1993 ጀምሮ በግብፁ ፕሬዝዳንት ሆስኒ ሙባረክ እጅ መግባቱም ካይሮ በአፍሪካ ተቋማት ላይ የነበራትን ተጽዕኖ ያሳያል ሲል ይከራከራል። የሆርን ሪቪው ትንታኔ በማጠቃለያው የ1993ቱ የኤርትራ ሪፈረንደም የግብፅን ጥቅም ለማስጠበቅና ኢትዮጵያን ስትራቴጂካዊ በሆነ መንገድ ለማዳከም የተቀናበረ በመሆኑ ሂደቱ ዓለም አቀፍ ህግጋትን የጣሰ ነበር ይላል። በቡጥሮስ ጋሊ የተመራው የተመድ ሚናም የሂደቱን ገለልተኝነት ጥያቄ ውስጥ እንደከተተው ይገልጻል። በዚህም ምክንያት ትንታኔው ኢትዮጵያ የሪፈረንደሙን ህጋዊነትና ውጤቱን ላለመቀበል የሞራል፣ የታሪክ፣ የህግና የዲፕሎማሲያዊ መሰረት እንዳላት በመግለጽ ይቋጫል።
ከዚህ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ከአባላት ለተነሱ ጥያቄዎች መልስና ማብራሪያ በሰጡበት ንግግር ላይ ኢትዮጵያ በአሰብ ላይ ያላት ጥያቄ ፍትሃዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ማለታቸው ይታወሳል። ኢትዮጵያ በግፍና ፍትሃዊ ባልሆነ መንገድ ነው ከቀይ ባህር የተገፋችው። ይህ የታሪክ ስህተት መታረም አለበት የሚሉ ድምጾች እየተበራከቱ ነው። ይህም በቀጠናው ሰማይ አዲስ የጦርነት ስጋት ፈጥሯል። አንዳንዶች ግጭቱ ሊጀመር የመጨረሻው ደረጃ ላይ ይገኛል ሲሉ፣ አንዳንዶች ደግሞ የለም በንግግር ይፈታል፣ ሁለቱ ሀገራት ወደ ግጭት አያመሩም፣ በሰላማዊ መንገድ ችግራቸውን መፍታት ይችላሉ የሚሉ ወገኖች አሉ። በዚህም ጠቅላይ ሚኒስትር አብይ አህመድ በሰሞኑ የፓርላማ ንግግራቸው በቀይ ባህር ምክንያት ከማንም ጋር የመዋጋት ፍላጎት የለንም፣ ውጊያ ከተነሳ ግን ውጤቱ ግልጽ እንደሆነና ሀገሪቱን ማንም እንደማያስቆማት መናገራቸው ይታወሳል። ጦርነት አይነሳም ማለት የተኩሱ ድምጽ አይሰማም ማለት አይደለም። እውነተኛ ፍትህ ካልተረጋገጠ በማንኛውም ሰዓት ጦርነት ሊነሳ ይችላል ብለዋል ጠቅላይ ሚኒስትር አብይ። ኢትዮጵያ ቀይ ባህርን ለማጣት 30 ዓመታትና ከዛ በላይ የወሰደ ትግል ነበር። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ያጣችው። ለመመለስ ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድና በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የፈለገብን ነው ወያይ ግን ለማጣት የፈጀውን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም ሲሉ ለፓርላማው ተናግረዋል። ኢትዮጵያ ቅድሚያ የምትሰጠው ለሰላምና ንግግር መሆኑን ያስረዱት ጠቅላይ ሚኒስትር አብይ ሀገሪቱ ቀይ ባህርን መጠቀሟ አይቀሬ ስለሆነ በጉዳዩ ላይ እንዳያሸማግሏቸው ለበርካታ ሀገራት ጥያቄ ማቅረባቸው አስታውሰዋል። የሽምግልናና የመፍትሄ አምጡልን ጥያቄ ከቀረበላቸው ሀገራት መካከል አሜሪካ፣ ቻይናና ሩሲያ ይገኙበታል። ተመሳሳይ ጥያቄዎችም ለሌሎች የአውሮፓና የአፍሪካ ሀገራትም እንደቀረቡ ነው የሚነገረው። ይህን ጥያቄ የሚቀበሉ ሀገራት አዎ እናሸማግላቸዋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ጉዳዩ ብዙም የሚሄድ አይመስለኝም ሲሉ ጠቅላይ ሚኒስትሩ የሽምግልና ፍላጎት ያላቸው መሆኑን፣ ነገር ግን ለጊዜው መግዣነት ማንኛውም አካል ሊጠቀመው እንደማይገባ አሳስበዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት የውጭ ግንኙነት ፖሊሲ መድረክ ላይ ባሰሙት ንግግር የኤርትራ ኃይላት ድንበር አልፈው የሉዓላዊ ትንኮሳ እየፈጸሙ መሆኑን በማንሳት የዓለም አቀፉ ማህበረሰብ አሻሚ የሆኑ አስተያየቶች ከመስጠት ተቆጥቦ ግልጽና ቆራጥ እርምጃ እንዲወስድ የመጨረሻ ጥሪያቸውን አቅርበዋል። ዶክተር ጌዲዮን አሁን ያለው ሁኔታ ጠንካራና የማያሻማ ዓለም አቀፍ ምላሽ እንደሚጠይቅ ማስምረውበታል። የኢትዮጵያ መንግስት ዋነኛ ስጋት የውጭ ተዋናዮች ዝምታ ወይም ገለልተኛ አቋምን መጠቀም ሰላምን ከማምጣት ይልቅ አለመረጋጋትን እንደሚያባብስና ለቀጠናው ሰላም አደገኛ የሆኑ ድርጊቶች እንደሚያበረታታ ነው የገለጹት። የውጭ ጉዳይ ሚኒስትሩ በንግግራቸው ድንበር የመጣስ እንቅስቃሴዎች አደገኛ ምላሽ ሳይከተላቸው እንዲያልፉ መፍቀድ አደገኛ ቅድመ ሁኔታ እንደሚፈጥርም አጥብቀው ተናግረዋል። ለዚህ ማሳያ ደግሞ በቅርቡ ዛላምበሳ የተባለችውን የኢትዮጵያና የኤርትራ ድንበር ከተማ የጎበኘው የዘ ኢኮኖሚስት ሪፖርተር እንደገለጸው በዛላምበሳ የትግራይ ኃይሎች ኬላ ዘርግተው በቆሙበት የኤርትራ ወታደሮች እንደልባቸው ይንቀሳቀሳሉ። የኤርትራ ነቅፋ የተባለው ገንዘብም ዛላምበሳ ውስጥ እንደ መገበያያ እየተገለገለ እንደሆነ ትዝብቱን አጋርቷል። ይህ በኢትዮጵያ ላይ ብቻ ሳይሆን በየትኛውም ዓለም ውስጥ አደገኛ ልምምድ እንደሆነ ተጠቅሷል። አንድ የመከላከያ አባል ከኢቲቪ ጋር በነበራቸው ቆይታ አሁን ኢትዮጵያ እየጠየቀችው ያለው የባህር በር ጥያቄ ቀድሞ የነበራትን ነው ብለዋል። ብርጋዴር ጀነራል ዋሲሁን ንጋቱ በንግግራቸው ኢትዮጵያ የባህር በርን ያጣችበት መንገድ የህግ አግባብን ያልተከተለ መሆኑን በዚህ ሳምንት በነበራቸው የቃለ ምልልስ ቆይታ ተናግረዋል። ጠቅላይ ሚኒስትር አብይ ኢትዮጵያ በሰላማዊ መንገድ የባህር በር ይገባኛል ጥያቄዋን ለሚመለከተው ማህበረሰብ ማቅረቧንና ከ120 ሚሊዮን በላይ ህዝብ ያላት ሀገር ተዘግታ መኖር እንደማትችል ጀነራሉ በንግግራቸው አስታውሰዋል። በሌላ በኩል ከ3 አስርት ዓመታት በፊት የባህር በር የነበራት ኢትዮጵያ የባህር በር ጥያቄዋ ግዛትን የማስፋፋት ጉዳይ ሳይሆን ብሔራዊ ህልውናዋን የማረጋገጥ ነው ሲሉ የቀድሞ የባህር ኃይል አባል ሌተናል ጀነራል ፈረዳ አየለ ተናግረዋል። የነበረንን የባህር በር ያጣነው ተገቢ ስልጣን ባለው አካል ስላልሆነና በህገ መንግስት እስካልተደገፈ ድረስ ተቀባይነት የለውም ያሉት የቀድሞ የባህር ኃይል አባል ኢትዮጵያ ዳግም የባህር በር እንዲኖራት ታሪኮችንና ህጋዊ መርሆችን በማገናዘብ የሀገሪቱን ጥቅም የሚያስከብር የሞራል ስብስብ ያስፈልጋል ብለዋል።